ምን ማለት ነው አቢ? ለእንዴት ነው ሞዴል አንተ እንዴት እንደዛ ታደርጋለህ? አቢ ምንድነው አንተ ራስህ ለዳን ባላገር ምን አልቀየምም አላልክም እንደምን እኔ ግን እንዴት እንደሞዴል ያውቃ አንተ ግን እንደዚህ ታደርገው ሰማኔ ሞዴል ነበር ድሮ ነበር አሁን አይደለም አይሆን እንችላለን አንቺ ትከማ እንደላይ ባላገር ተፋታ ልቀቃት ለምን እንደሚለቀኝ እንዴ አትወራም እንዴ መቼም ባላይም አትመኝም አትለምጂም ሌላ ገላም አሃ ሌላ ገላም አልጠረጥርም እኔ አላምንም አትሄጂም ከኔ ሌላ እኔም በማለት ያየሽው ስቃይ ፈተና ላንቺ ሽልማት ይዘጋጅ እንጂ ምስጋና ጥርጥሮ ልቤ በሀሳብ ጎዳና ተወራ ብሎ ሊያምን ይቅርና ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ሁሉም በየተራ ያም በእርግጥ ሩቆኜ ባይኔ ባላይሽም ቅንጣት ታህል እኔ አልጠረጥርሽም። ሰላም ውድ የዩቲዩብ ቤተሰብ እንደት ናችሁ? ሰላም ናችሁ? እኛ ያለን እንቁ ቤተሰብ አለን። እኛ ያው በሚረቱ አለን ሰላም ውድ የዩቲዩብ ቤተሰብ እንደት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እኛ ያለን ፈጣሪ ክብሩ ይስፋ። ዛሬ በድጋሚ ወከችቢ ያለው እዚህ ጋር እንደምታዩት እንግዳ ይያለው እና ምርጥ የፍቅር ፍራንክ ይዘን መተናል። እቺ ልጅ እንደምታዩት መጀመሪያ ቆይ ስሟን ታስተዋውቅ። ሃና ትባላለች። እኔ ብነግራችሁ ይሻላል። የአባ ፍቅረኛ አባን ታውቃላችሁ። ከዚህ በፊት ይሰራል ከኔ ጋር ቲክቶክም ቪዲዮ ይሰራል እና ዛሬ የፍቅር ፍራንክ ይዘን ነው የመጣነው። ብቻ ምን እንደሚሆን እንጃ። ምንድነው ዛሬ ምንድነው የሚሆነው? እኔ እንጃ። ለማሰብ ይከብዳል። በጣም ያፈቅረኝ በጣም ነው የምወደው። እንጃ እስቲ አንድ ላይ ነው ይሻላል። ቤተሰብ ምን ልትዩ ነው? እሱ እንግዲህ አልፈልግም ቢንም ነግሮ ከዛ ማን ጋር ነው ጠጋ የምትዩ? አንተ ጋር የሳይ እናም ቤተሰብ እንደምታዩት አባን አላፈቅርም አቢ ጋር ነው ከዚህ በኋላ መሆኑ አባ ከዚህ በኋላ ፊትን ማየት አልፈልግም ነው የምትለው እና የፍቅር ፍራንክ ነው ትንሽ ከበድ ይላል። እንደ ሸክም ነው የሚሰማው። ይሁን ብቻ ያንም ቻል አድርገን እንደቻለ ነው ተዋናዋችን ያስተካክለን እንሰራለን። ብቻ ቪዲዮን እስከ መጨረሻ እንድታዩት ምን እንደሚሆን ብቻ አብራችሁ እንድትሆኑ እንላለን። እስቲ ወደ ቪዲዮ ምንድነው የምትይው? በቃ የሆነ ነገር በያ ቤተሰቦችን እኔ እንጃ አንድ ላይ ብናይ ይሻላል። ምለው በራሴ በኩል ባይዘው ሰሞኑን አንድ ቪዲዮ ለቅቄ 400 ሰብስክራይብ ገብቻለሁ። ለኔ እሱም ትልቅ ነው። ከዚህ በኋላ 4000 ይገባለሁ። በሚቀጥለው 40000 በሚቀጥለው እስከ 400000 ይቀጥላል። እናም ቤተሰብ ሁላችሁም በእናታችሁ ሼር ያደርጋችሁ ለጓደኛችሁ ብቻ አስፈምሱኝ። ቪዲዮን እስከ መጨረሻ ከኛ ጋር ይሁን ቆይታችሁ። ሌትስ ጎ ወደ ቪዲዮ። ከዚህ የመጣ ነው አብ ሰላም ናችሁ? ፊስ ነው ቆይታ አሪፍ ምንድነው? ቆየ እኮ ምንድነው አለ ትንሽ መንገዱ እኮ አስቸግሮኝ ምንድነው? ምን በባስ ነው እንደምትወጣው? ከዚህ መምጣት ምን የሆነ ችግር ነበርና እና ቆይታ አሪፍ ነው። ምን አዲስ አለ? ምን አዲስ ነገር አለ? ያው ምንም የለም ለነበረ ነው። ጠፋው እኮ በሰላም ነው አለው። ማን ይዘል ጣል ያረጋሻ በጣም ሌላ ሰው አገኘህ እንዴ? ኧረ ካንቺ ሌላ ሰው ተሰበን እንዴ? አይመስልም ሁኔታክ። ኧረ አሰበኝ ሲጀመር ካንቺ ፊቲማ ያስታውቃል። ያሰበ ነው የሚመስለው። በሰላም አይመስልም። ከዚህ ቤት እንደዛ ለምትሆነው ነው ይጋር እንደመጣኩ ሰላም ብለ ልካረለ አስተካክል ስላየውሽ ያው ደስ ብሎኝ እኮ ነው። ፊት ላይ አሳብ ቢሆንም የፍቅረኛ ሰላምታ ነው እንደዚህ አይደለም። ከኔ ተሻለ አገኘክ እንዴ? ኧረ በስመ አብ እንዴ ካንቺ ተሻለም አላገኘም። አይ ትንሽ የሆነ ጥርጣሬ ከኖረኝ ከኔ ጋር እዚህ ስላለች አልነገርኩኝም። ያው ስደውል ና ነው ብቻዬን ነኝ ነው ያልኩኝ እንዳይደብር እና ስራ እንዴት ነው? አሪፍ ነው። አይ አንተ እንደ ወንድሜ ሳይስ ተማምኒ ነው አምናል። እሱማ አይካድም፣ ግን እዚህ ጋር የሆነ ነገር ተፈጥሯል። ምን ነው ችግር አለ? ኧረ ምን ችግር የለውም።
ምንም ቢሆን ምንም አይደብርም ማለት አይ እናንተ ያሰባችሁ ነገር ከሆነ ችግር የለም። አይ ይደብራል ቢል እንዴ ተስፋ ማድረግ እንጃ ባንዴ መሳይ ይከብዳል። አይ መስሎኝ እርግጠኛ ነኝ ሲጀምር። አይ እንኳን ባንዴ ለመንገር ይከብዳል። አንተ ተናገራ ነው አይ ሹርተን እናገር ይሻላል ቢሰላም አስብ ነው። ድንጋይ ያዛ ሲጋው ድንጋይ ያዝ በድንጋይ ይባል ነገር አይደለም እሱ ለፈረስ ላይ እኮ ምን ያስፈራል? እዚህ ጋር ምን እኛ ከሶስታችን ውጪ ሌላ ሰው አለ? አዎ ግን ያው አንተ ስሜት ለመጠበቅ ፈልገን ነው። ይሄ ነገር እንዴት ነው? ይሄ ነገር እንዴት ነው? አልገባኝም። እንግዲህ እንጃ ለኛም ጨንቆን ነበር። ያው እኛ እንደምናስበው እንቀላለን እና ብቻ እንዳይደብር ብራዝነት እንዳይቀር ከዚህ በኋላ እንዳትክደኝ። ያው ብትሆን ያው ከኛ ጋር ታወራለህ አይደል? ላይ አርግጠኝ እኔ ባስቀይምን አጠለኝማ ይሄ ነገር አልተዋጠልኝም። በትክክል ብታስረዱኝ ደስ አይለኝም። ምንም አይ ብዙም ያሰበነው ነገር የለም። ትንሽ ቀለል ያለች ነገር ነው። አንድ ላይ ፈታል ምን ስላሰብን በዛል ስደብቅህ አይ ነገር በግልጽ ነገር በቃ ከብዳ አንተ ነገር በቃ ከበደሽ ያው አነሳው ትንሽ አይ እንጃ ያው ከዚህ በፊት ጓደኛዬ ስለሆንኩ ባንዴ እንዲህ ብናገር ያው ጓደኛዬ ቅረኛዬ ወይ እና ንገሪው በቃ ንገሪው። ይሄ የምር እየፈራው ነው። ምን ያስፈራል? ጓደኛዬ ጥሎ እንዳይሄድ እኔ እንደዚህ ያው እግዚአብሔር የፈቀደው ነው የሚሆነው። በእኛ ሰው ነገር ምንም ነገር የለም። ያው ከዚህ በፊት ብዙ ነገር ስላሳለፍን በአንዴ መንገር ይከብዳል። አሁን ያዞረኝ ምን በትክክል አስረዳኝ። ትንሽ መቀመጥ ከፈለክ ተቀመጥ። አልቀመጥም ችግር የለም። እስቲ ይቀመጥ ትንሽ እኔ ተቀምጬ እናንተ ምን ልትሆኑ ቆማችሁ ልታይ ነው? ተቀመጠ ያው ብቸኛም ተረጋጋው። አይ እናንተ ብታስረዱኝ ደስ ይለኛል። አንተ በቃ ነገር ችግር የለውም እኔ አስረዳዋለሁ። ከዛም በኋላ እና ፍቅር ጀመረ ማለት እኔና እሱ ፍቅር ጀመረናል። ካንተ ጋር ከዚህ በኋላ ላን አልችልም። የኔ ጋር አይ እሱ ጋር እንዳይደፈርካ ምንም ማድረግ አልችልም። አስቤበት ነው ያደረኩት። እንዴት በምን አይ ምንም አልፈልግም። እኔ ወስደኛል። ከዚህ በፊት ብዙ ጊዜ ልነግርህ ነበር ግን አላገኘሁም። ለሱ ልነግርህ ፈልጌ ነበር ግን አንድ ላይ ሶስታችን አወራለን ምን ስላሰብን ወይኔ አልደበረክ ማለት አይ ነው አልደበረም። እንዴት በምን አጋጣሚ በምን አይነት ነው እንዴት እሱን ልታፈቅር ይቻላልሽ? እንዴት አልገባኝም። እሱ እንኳን ለነገር አልችልም ብቻ በቃ ነው ብቻለሁ ያለ ነገር እዚህ ያንቆም ፈልገው አይ አልተወደልኝ የሚያሳብ ፍራንክ ያዛችሁ ብቻ እንዳይሆን ፍራንክ አለ ፍቅር ላይ ፍራንክ የሚባል ነገር አለ። ፍራንክ የት ሀገር ነው ፍቅር ላይ ፍራንክ የሚሰራው? አንተም ትልነው ካለ ባልኔ ልጅ ምንም በቃ ምንም ዳረግ አልችልም። ይጀል ያዳት አቀርሽ አቢ በጣም ነው ያፈቀርኩት። ስሜቴን ደግሞ መደበቅ አልችልም። አባ ምን ደበረ እንዴ? አይ አንተ እኔ እንዴ ያመንኩ አንተ እንደዚህ ታደርጋለህ? እሱ ምንም አላጠፋም። እኔ እኮ ነው ታዲያ ምን ላደርግ? እሷ የሆነ ብላ ከመጣች ነስ ቢያንስ አንተ የኔ ጓደኛ እስካሁን ድረስ እንደዚህ እሷ እንደዚህ ስትል አንተ እንደዚህ ማለት አለብህ ወይ የለብህም? እሱማ ብሎኝ ነበር ግን ያው እኔ ነኝ ያሳሰብኩት። ምንም ማድረግ አልችልም። እሱ እንደ ጥፋተኛ እንዳታዩ። እኔ ግን እንዴት እንደማፈቅርሽ ምን ታውቂያለሽ? እሱማ ብሎ ነበር እኔ ማፈቅር ነበር ማይሰበር ነው። አይዞህ ካፒ እንደው እንደኔ በጣም ነው የምወደው። እኔ ግን እንደውም አይደለም እኔ ምንም ማድረግ አልችልም። እሱን ያባታለሁ ድጋሚ ልማለት ደግሞ አልችልም ወደኋላ ይሄ ነገር ነው ገባኝ። ምንም ነገር አይፈልግም። የምር ነው የውሸት ነው? የምሬን ነው። ከዚህ ቤት ቀልጄ አላውቅም። እሺ ባንተ አቢ አንተ ለምን ዝም አልሽ? አይ ነው ሶርቱን ያርወየኩ አያስረዳም። በቃ ነው ልጅ ማለት በቃ የነለልሽ ዝም ባላለ መቼም በስልክ ከመናገር በአካል መናገር ይሻላል። ቀላል ተደበረ ሊቀር ይችላል። ኧረ ለምን ይቀራል?
አይገርማ ቀልድ ነው ሌላ ነው ለምን እንደዛ ምንሽ አንቺ እንደዚህ ታደርጊያለሽ እሱ እንጃ ተቆጣኛ ይያራስ ግን እኔ እንዴ ያፈቀርኩሽ ነው እንደዚህ ሊሆን ሳላው ማይቻል ነገር የለም ቅጣሽ ግን ምንም ማድረግ አልችልም በቃ ልንሄድ ነው የት እነሱ ማለት ይቻላል ደብሯል በጣም ቆይሽ ምንም ማድረግ አይቻልም እንዴ ምንም በፍቅር አስይዛለሽ ምንም ማድረግ አልችልም ማለት እንዴ እኔ ሳላውቅ አንተም በድብቅ እሷን እንደምታፈቅራት ነው ዋው እንደዛ ነው ምን ላድርግ ቀደም ብዬ ብነግርህ ትቀየማለህ በኔ ላይ እዛ ነው አብረን እንትን ብለን ነገርኩ አይኔ ሲመለስ ማለት ነው እሷ አትንቀው ከኔ ጋር አውራ ይቻላል እኔ ግን እንደያፈቀር አዲ ምን ላድርግሽ እኔም ምን ላድርግ ስለፎንቃ ታውቃለህ እኔንም አስይዛለሽ ምን ልሆን ይችላል አይሆንም ሴልስ ሴልስ አይሆንም ለዛ ብላ እንኳን አታስብ እኔ አንተ አልሆንኩም ለዛ ሴት ከሄደች ሴት ይመጣል ምን ትፈራለህ በቃ መልካም ቀን አብረሽኝ እያለሽ ሳይገባኝ የኖረው ሳጣሽ ታወቀኝ ያላንቺ አልሆን ያለው ብዙ ነገር ነበር የጎደለብኝ የድንገት ስተቴ ካንቺ ሲያርቀኝ እኔን ብለሽ ሁሉንም ጥለሽ ፍቅርን ብለሽ ጥላቻን ችረሽ ከመጣሽ አትስኪ በኔ ያንቺው ነኝ እኔ ያንቺው ነኝ እኔ በኔ ፍለፊት ይዘያት ይላልሽ ልቀቃት ምን ማለት ነው ልቀቃት አለቅም ልቀቃት ምን ልትሆን ነው ልቀቃት የምትለው ይሄ ነው የሚለው ባንተ ነው አልፈልግህም እኮ ነው ያልኩት ልታስገድዳት ነው ምን አይነት በቃ ተው በቃ ምንድነው አትጋተታት ምንድነው በቃ እኔ እንደምወዳት ያው ካንተ እንዴት እንደታወራ አትንካተሽ አባ አትንካተሽ ሆነሽ ውጪ በቃ አንተ ምን ያንተው አባ እንዳልመታ እሺ አውቀ ነው የተታገሱ አንተ ልታስገድድ ነው ቆይ አባ እሺ ልቀቅልኝ አለቅም ምን ታመጣለህ ልቀቅልኝ ይጫዋል ዞር በቃ አልፈልግም እንዴ ለማን አልፈልግም አባ ከኔ ጋር አትያዝ እነመት ያለው አባ ምታኝ ጋር እዛ ግን መቼም አልተውም በቃ አንተ ደግሞ ምን ማለት ነው ታው አንተ ተጣላለህ ከራስህ ከማላች የራሱ የሚያርገው እባክህ ወደዛ ምንድነው የምትሆነው አንተ በቃ ያው ማለት አልፈልግም አልኩኝ ተዋት እኔ እነግርሃለሁ እሷን ደግሞ አትንካት አባ የምር መት ያለው ነው ከነገር ትጣላለህ አትንካት እኔ አልፈልግህም በቃ አልፈልግም አለች ለምን እኔ ብቻ ነሽ አልሆነም ማን ነው አንቺ ያንተ ያረጋው ማን ነው እሷን አንተ ብቻ ያረጋው ማን ነው እኔና እኔ ብቻ ነኝ ማን ነው ያረጋው ያንተ ብቻ ያደረኩት አገባኝ ሰማን ያለ የታራሳይ አለኝ አባያ ተው የነመት ያለ ምን ማለት ነው ፍቅር ደግሞ ፍቅር ነኝ እሱ ነው ምን አገባኝ እሷ ፍቅር ነን ባለች እሪ ይሄ ምን ማለት ነው በቃ እኛን ተው እንደኛ ብቻችን ተው እሺ አትያዛት እሷን አትያዛት ልቀቃት እሷን አለቅም መቼም አባይ ነው እሱን ተው ያዘኝ እሺ
እሷ አታፈቅርም ምን ትሆናለህ? ምንም አልሆንም። አንተ ምን አገባህ? አንተ ሂድ። እሺ የት ነው የምሄደው? በእና ይሄ ልጅ ኧረ በኢየሱስ ምን እንደምትሆነው ሂድ። እሺ ልቀቃት። እሷ ይሄን እኔ ብቻ ነው ተሰበቀ። ሂድ። አበደ እንደ በእና ልቀቃት። እሺ እሷ አብጃለሁ። እሺ ልጅ በእና ትላ አብጃለሁ። ቆይ እሺ ሌላ አውራት አዴ ዘርበነ ምንም ማውራት አያስፈልግም። ምንም ማውራት አያስፈልግም። ልቀቃት። እሺ እናንተ ልበጡት ነው ዘርበነ ያ ልቀቃት። የኔና የኔ ብቻ ነው። ልቀቃት። አንተ ለምን አለቃህ? ለምን ትይዛታለህ? ልቀቅ እያለች አንዴ እሺ ያ አባ በቃ አልፈልግም አለች። ተዋት። እኔ እሱን ብቻ ነው የማፈቅረው። ልቀቂ ደግሞ እሷ አይነን ቢያዘች ምን አገባህ አንተን? ምን ማለት ነው? ምን አገባህ? እኔ በቃ ዞር በል። ምንም አያገባህም። በቃ እሺ ተውን ብቻችን። እሺ ተው። እኔ ብቻ ነው አልተውም። መቼም አልተውም። ሰለቸኝ። ወንድ ፍቅር ልቀቀኝ እንዴ? አልተውም። መቼም አልተውም። በግድ ለምን ትይዛታለህ? አባባን ልቀቃት። በእናትህ ከነገር እንዳትጣላ። አለቅም። መቼም ምንድነው አንተ ከሷ የምትወልቀው? ምንድነው የምትወልቀው? ልቀቅ። በቃ ልቀቃት። እሷን አልፈልግም አለች። በቃ አልፈልግም አለች። ተዋት። አልተውም። መቼም አልተውም። ልቀቃት ትላለህ እንዴ? እንዴት ልቀቃት? ምንድነው እሺ የምትገፍ? ልቀቃት የምትለው? በቃ እሷ አልፈለገች። ምን ማለት ትፈልጊያለሽ? እሱን አትፈልግም። ትፈልገኛለች። አትፈልግም። ኧረ ትፈልገኛለች። በቃ በግድ ነው እንዴ? አዎ በግድ ነው። ምን ነው በግድ? በግድ ነው ማፈቅር። አልፈልግም። ምን ታረጋለህ? በቃ እሷ የኔ ናት። ልቀቅሽ። ልብስን አለቅም። መቼም በጣም ይሄ ወደዛ ሂድ። ምንድነው አንተ? ምን እንደሱ አስብ እንጂ ምን አልፈልግም። ምን ማለት ነው? በቃ ተዋት። ምን ማለት ነው? ልቀቃት። እሺ ሂድ። በቃ ሂድ። አንተ ምን ነው? አንተ በኔ ሰበብ እንዳትሆነባ። አንተም ጓደኛ ማድረግ የራሱ ጥፋት ነው። ስለምን ጓደኝነት እዛ ጓደኝነት እንትን ምን ማለት ነው? አትፈልግም። አንተን ትፈልገኛለች። አትፈልግም በመሀላችን አንተ ስለገባኝ ነው እንጂ ከዚህ በፊት እኮ ትፈልገኛለች። ንገረኝ በእናትህ። ስለዚህ የሆነ ደደብ ነው እንዴ? አዎ ደደብ ነው። በእንግሊዝኛ እንደነገርኩህ ነው። አልፈልግም። በቃ አልፈልግም። ልቀቀኝ። አታሳምነኝ ደግሞ ልቀቃኝ። አታስ ምን የመታት ነው? በቃ ዞር። አንተ ለምን አትወጣም ከመሀላችን? ለምን አትወጣም? እንጂ ነው ልቀቅ። አትያዛት። ውድ የቻናሌ ቤተሰቦች በጣም ትልቅ ይቅርታ እየጠየኳችሁ እዚህ ጋር የተቀረጸን ስልኬ ላይ የስቶሬጅ ችግር ነበረብኝ። ሁላችሁም ይቅርታ ጠይቃችኋለሁ። በሚቀጥለው ቪዲዮ ፓርቱን እንፎስታለን። ቪዲዮን እስከ መጨረሻ ስላያችሁ በጣም ከልብ አመሰግናለሁ። ሁላችሁም ቸር ቆዩልኝ።